ሴቶች ሁሉ ጠቅላላ ገንዘብ ነው የምትፈልጓል። ቢዝነስ ነው በቃ። እያንዳንዷ ሴት ቂጧ ላይ ብር ነው የምትፈልገው በቃ። ኤቭሪባዲ ሴቶች የሆኑ ገንዘብ ነው የሚወዱት። በጣም ገንዘብ ወዳጅ ነው። ሴቶች ማለት 99% ገንዘብ ይወዳሉ። በጣም ነው የሚፈልጉ። ገንዘብ ካለ ሁለት እግሩን ቢቆረጥ ታገባለች። ሚሊዮነር ነው ከተባለ አብዛኛው የኢትዮጵያ ሴት ደግሞ ወንድ ላይ እንደ ትኋን መጣበቅ ነው የምትፈልጉት። በግልጽ ነው የምንነጋገረው። በቃ ሴት ልጅ ወንድ ልጅ ላይ መለጠፍ ነው የምትፈልግ። ኢንዲፔንደንት አይደለች፣ ዲፔንደንት ነች ሴት። ለምን እንደው አይገባኝም። ኦል ዘ ታይም ወጫቸው ደግሞ የአሁን ጊዜ ሴቶች የኛ ጊዜ ነው ጥሩ። አሁን የአሁኑ ጊዜ ሴት በጣም ስቱፒድ ነው፣ አይረባም። ጥቂት ናቸው፣ ወጫቸው ብዙ ነው። አርቲፊሻል ፀጉር ይገዛሉ፣ $850 ሹሩባ ይሰራሉ። የበግ ፀጉር ምናምን ጨምረው ሻወር አይወስዱትም። ሽታው መከራ ነው። ቢያንስ $850 $1000 ስለወጣችበት 2 ወር ታስቀምጠዋለች። ሻወር ከዚህ ከታች የምትታጠበው ይችን እዚህ ጋር ሸፍና ሌላውን ነው የምትታጠበው። ፊታቸው እንደ ቡኒ ጫማ እንደ ቆዳ ጫማ የተቀባ ነው። ፀጉራቸው አርቲፊሻል ነው። ቂጣቸው አርቲፊሻል ነው። ሆዳቸው አርቲፊሻል ነው። እግራቸው ጣታቸው እንደዚህ ቀጥለው ነው የሚመጡ። ይሄ ቅንድባቸው ውስጥ ይለጥፋሉ። ከንፈሯን ሁሉ ደፍድፋ ነው የምትመጣው። አሁን ይች ምኗን እንዴት ብለህ ትስማታለህ? ሲሰሩ እነሱም ሽታውና ግማቱ አላስቀምጠንም። አልፈን ስንሄድ በዚህ በሚሰኩ የጥቁሩ በለው የምናምን የኛው ሴቶች አሁን አይተህ እኮ ቤተክርስቲያን እኮ አብረ መቀመጣችንም እዚያ ምንድነው መክለፍት ቤት እኮ ቁጭ ስትል ከቅዳሴ በኋላ ከቅዳሴ በፊትማ ሴት ለሴቱ ስለሚቀመጥ የራሱ ጉዳይ ሲግማማ ነው የምታየው። አይታጠቡትማ። ከታጠቡ ስለሚፈርስባቸው ፀጉራቸው የሚተኮሱ ምናምን አሉ። ይሄን ተሸክመው ይሄን ያመጡብን ደግሞ ትግሬዎች ናቸው። እነሱ ለሁለት ነገር ነው። አንደኛ ፀጉራቸው አጭር ስለሆነ፣ ሁለተኛ ወርቅ ለማሳለፍ ነው። ወደ ውጭ ሀገር ያን ይጠቀሙት ነበር። ያን ሹርባውን አማራው፣ ትግሬ፣ ኦሮሞ ተሸክሞል እሳይ ይላል። አሁን ደግሞ ኦሮሞች እንዲህ እያሉ ጀምረዋል። ይሄ በራስ አለመተማመን ነው። ሴታችንን ብሪጅስቶንን ወደ መስመር አመጣለሁ። የእሷን ሀሳብ ደግሞ እንስማ። ፎጣችን ወያ ሰላም ቀጥይ። ደና እግዚአብሔር ይመስገን። እሺ አጀንዳ ምንድን ነው ዛሬ? የራስሽን ነገር ተናገር። አጀንዳ ምንድን ነው? ከየት ነው? ለመቤት አለሌ ሴቶች ሸክምጡ አላልኩም? የኦንላይን ፕሮስቲቱሽን ፕሮስቲቱተርስ የኦንላይን ሴተኛ አዳሪዎች እና የጌም ምናምን አትምጡ። ጌም ማለት ዘመናዊ ልመና በእንተ ስለማምላክ የምትለው ተቀይሮ በኦሮሞና በአማራ መካከል በሚደረገው ጌም ላይ ከቀኑ 7 ሰዓት ላይ እናረጋለን። ተገኙ ወዳጆቻችን። እኔ የደደብ ቪዲዮ እዚህ አንበሳ የሚጥል ዘመናዊ ልመና እኮ ነው። ሰርተህ ብላ ግን አበዛሻት እንትኗን ቻፕስቲኳ ሊፕስቲኳ በዛ ቀንሽ ነበረኝ ተነሽና ትንሽ በሶፍት አርገሻት ነይ እባክሽ፣ ግድ የለሽ እንዲሁ ኧረ ተው ብታው ከጃፓን የመጣሽ እኮ ነው ያስመስ። ኧረ አይሽ አይችን አንቺ ቆንጆ ነው። ይሄን ያህል ፊት እናንተ መቀባባት ምን አመጣ? ቡኒ ጫማ ነው ይሄን ያህል ተይ እኔ አልወድም። እንትኑን ጠራርገሻት ወይ ጉድ! እንዴት ተጠርቀዋለሁ? አይ ቆቆ ታጥበሽ ነይ። እኔ ፊቱ ላይ የሚደፈድፍ ሴት በጣም እኔ አልወድም። ለምን እንደው እንጃ። የኔ ሚስት ናቹራል ናትና ምንም ነገር አትጠቀም። እንደው ይሄን ፊቷን ቀባብታ ብሩሽ አለ እንደ ቆዳ ጫማ ቁመው በቃ በመስታወት ይሄን እዚህ አድርገው በቃ ሰላም ስትላት እኮ እዚህ ጋር ነጭ አለው አይደል? ይሄ በቃ ላጥ ብሎ ነው የሚቀመጥ። ከዚያ በኋላ ቺክ ደግሞ ይሄን ካየች ምንድነው ማን ሰማ ነው የት ነበርክ ልትባል ይችላል። እኔ አሁን ማት ጓደኛ እዚህ ጥቁር አሜሪካዊ ነጭ አሜሪካዊ አለ